የሜሮን ጌትነት እህት መሆንሽ በኪነ ጥበብ ስራው ላይ ችግር አልፈጠረም? ጠቅሞኛል እንጂ እንዴት በሷ ልክ ሰዎች እየሰፉሽ አንቺንስ በቃ የተሻለ ነገር ይዞ ለመምጣት አላስጨነቀሽም? አዎ ያው ከነሳው አይቀር ይሄ መሰለኝ አንድ ጊዜ የሆነ በሆነ አጋጣሚ ኢንተርቪው ላይ እንደዚህ ተጠይቄ ነበርና አሁን ባልከው ነው እኔ ያን ልል የፈለኩትና አንደኛ የመጀመሪያ ኢንተርቪው ነበረ አላቅም እንዴት እንደሚባል ምናምንና የሜሮን ጌትነት ትነሽ ስትባይ ምን ይሰማሻል ስባል ደስ አይለኝም አልኩ እና ያው ሰዓቱ ይሄ እንዳልኩ ለማሳመንም የሄድኩበት እንትን ስለማልችል ኢንተርቪው ወደ ሌላ ሳይድ ሄደና ከዛ ደግሞ አይ ቲንክ የማንስተት እንደሆነ አላቅም የታይፕ ስተት እንደሆነ አላቅም በሌላ ርዕስ ደግሞ ወጣ እና ሰውሱን አይቶ በጣም ብዙ ተቃውሞ ደረሰብኝ። አሁን ባልከው ነው እኔ በሷ ውስጥ ሰው ብዙ እንዳይጠብቀኝ እሷ በኔ ውስጥ ደግሞ አንሳ እንዳትገኝ በማለት ነው ያንን ነገር በቃ ሰው ሀና ጌትነት ብሎ ይወቀኝ በሚል ያንን ያነሳውትና በጣም ብዙ ሰው ግን ተቀይሞኝ ብዙ ነገር ደርሶብኛል። እንዴት በህትሽ እንዴት እንደዚህ እንዴት ደስ አይለኝም ትያለሽና እንትኑ እንደውም እናድዳለው ነው የሚለው ጭራሽ እሷት በመሆኔ በዚህ አጋጣሚ የተቀየማችሁ የሷ ወዳጆች አድናቂዎች በሙሉ በጣም ይቅርታ በዛ ሳይድ ከተሰማችሁ ማለት ነው እንጂ እኔ በሷስ ከፍ እንዳልል እሷ በኔ ውስጥ እንዳታንስ በማለት ነው። ሜሮን ጌትነት በዚህ ጉዳይ ላይ እሷ ራሷ ብስጭቷን ገልጻለች። እንዴት እህቷ ሆኜ በኔ ትበሳጭብኛለች ብላ አንድ ቪዲዮ ሰርታ ልካልኛለች። አብረን ነው እንዴት እንደዛ ብላ እንደዛ ደነገጥሽ? አይ አለች ተሰምቷታል በጣም። እስኪ ምንድነው ያለችው? እንዴት ነው ሐሳቧን የገለጸችው ሜሮን? ሜሪ ቀጥይ እስኪ። አንቺ እንዴት ነሽ? ሰይፉ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሀኒዬ ስላንቺ ለመናገር እንግዲህ በአደባባይ እድሉን ስላገኘው በጣም ደስ ብሎኛል። በቅድሚያ በ21ኛው የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል ላይ በምርጥ ረዳት ተዋናይትነት በመሸለምሽ እጅግ በጣም ደስ ብሎኛል። እንኳን ደስ አለሽ ልልሽ እፈልጋለሁ። በመቀጠል ደግሞ እንግዲህ ከበርካታ የቲያትር የፊልም እና ሌሎች የኪነ ጥበብ ስራዎችሽ በተጨማሪ ለመጀመሪያ ጊዜ ደግሞ በሙሉ ሰዓት የአንድ ሰው ተውኔት ላይ ሴት ተዋናይት ሆነሽ ወደ መድረክ ለመምጣት ዝግጅት ላይ ነሽ። ይህን አጠናቀሽ እየጠበቅሽን ስለሆነ እጅግ በጣም ደስ ብሎኛል። እንኳን ደስ አለሽም። መልካም እድል ልልሽም ነው የተገኘሁት። ያው ስለ አንቺ